የህዝብ ችግር የሆኑ መንገዶችን የከፈታና የጠረጋ ስራ በቀጣይ ማጠናከርን የምንቀጥል ይሆናል። ስሜ አብዱል ቃድር ሙንድሮ የአቶ ዲሎ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊ ነኝ። ምናልባት በዚህ ሩብ ዓመት አንደኛ ሩብ ዓመት አጠቃላይ ከህዝብ በተሰበሰበው ገንዘብ ከቶቆሎዳ እስከ ግርሜ ድረስ ያለው መንገድ 15.5 ኪሎ ሜትር የጠረጋና የከፍታ ስራ ተሰርቷል። በተመሳሳይ መልኩ ከዚህ የቀጠለ እዚህ ጉሩራ ቀበሌ ላይ ኦልሞስት 3.5 ኪሎ ሜትር የጠረጋ የዩራፕ መንገድ መልሶ ጥገና ስራ ተሰርቷል። በዛው ልክ ከአንደኛ ሀንሻ እስከ አንደኛ ጥፎ ድረስ ያለው የዩራፕ መንገድ የጥገና ስራና ሲሌክትድ አፈር ተጥሎበት የጥገና ስራ አፈሩንም የመበተን ስራ ተሰርቶ አሁን መንገዱ በተመሳሳይ መልኩ አንደኛ ጡቃ ላይ በህዝብ ጉልበት የተከፈቱ መንገዶችን የጠረጋ የተሰሩትን በማሽን ጠረጋና የከፈታ ስራ ኦልሞስት 7 ኪሎ ሜትር የሚሆን መንገድ ጠረጋና የከፈታ ስራ ተሰርቷል። ሌላኛው ደግሞ በግርሜና በያምቦ መካከል ያለውን መንገድ 3.5 ኪሎ ሜትር በማሽን የጠረጋና የከፈታ ስራ ተሰርቷል። አሁንም ምናልባት ስራው በደንብ እንደቀጠለ ነው። ቀጣይም አመሰግናለሁ። ካጠንካት ምን ፎልትሌት ማንነው አሰቁኔ ወለስ ትብረቲ በርግን ለፈናሚል ወቃ ወናት ሃሜ ወቃ ሃሜን ለው ሄንዶ ወቃ ተኩን ሃሜን ለው ኢዛ አጎሽ ጀመረሙ ወቆ ጉንፋይ ወና ባዮቂ ጤና ወኖ አበቲ መና ኤሎ ኢኮሪሰም ቴስ